ሰላም ለእናንተ ይሁን። የእግዚአብሔር ቤተሰቦች የእግዚአብሔር ስም የተባረከ ይሁን። እንደምን አላችሁ? እንደምን ቆያችሁ? የእግዚአብሔር ጥበቃና አብሮነት ሁል ጊዜ ከእናንተ ጋር ይሁን። የእግዚአብሔር በጎነትና የእግዚአብሔር ሰላም አይለያችሁ። ባላችሁበት ምድር ላይ የእግዚአብሔር ምሕረትና ቸርነት ከሕይወታችሁ አይለይ። በመቀጠል እግዚአብሔርን ቃል አንድን ክፍል እንመለከታለን። መጽሐፍ ቅዱስ ላይ ሕዝቅኤል መጽሐፍ ላይ ምዕራፍ 18 ከቁጥር 30 ካለው ክፍል እናያለን ማለት ነው። ምን ይላል እግዚአብሔር ቃል የምለው በዚህ ቦታ ላይ የምናገረው ለእስራኤል ልጆች ናቸው። የምናገረው እግዚአብሔር ቃል ማለት ነው። ለእስራኤል ልጆች፣ ለቃል ኪዳን ልጆች እግዚአብሔር ምን እየተናገረ እንደሆነ እንመለከታለን በዚህ ቦታ ማለት ነው። የእግዚአብሔር ቃል ምን ይላል የሚለው በራሳችን በሕይወታችን አሁን እየሰማን እግዚአብሔር ቃል ምን ይላል የሚለውን እንድናስተውል እግዚአብሔር ይርዳን። ቃሉን በጌታ ስም ሆኜ አነባለሁ። እንዲህ ይላል የእግዚአብሔር ቃል፣ የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባቸዋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአታችሁ እንቅፋት እንዳይሆንባቸው ከኃጢአታቸው ሁሉ ተመለሱ። የበደላችሁትን በደል ሁሉ ከእናንተ ጣሉ። አዲስ ልብና አዲስ መንፈስን ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሞችውንም ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወቱ ኑሩ ይላል የእግዚአብሔር ቃል ማለት ነው። እዚህ ቦታ ላይ በጣም ትልቅ ቃል ነው የተናገረ ለእስራኤል ልጆች እግዚአብሔር የተናገረ ለእስራኤል ቤት ሁሉ እግዚአብሔር የተናገረው ቃል በጣም ከባድ ቃል ነው። በጣም ትልቅ ቃል ነው። ይሄ ቃል እስራኤልን ቤት እንደ መንገዳችሁ እፈርድላችኋለሁ ይላል። እንደ መንገዳችሁ ለእያንዳንዱ ሰው እንደ መንገዳችሁ እፈርድላችኋለሁ ይላል። ይሄ የእስራኤል ልጆች እግዚአብሔር ቃል የገባቸው ሰዎች፣ ቃል ኪዳን ያለባቸው ሰዎች የእስራኤል ልጆች፣ ምናልባት የእስራኤል ልጆች እግዚአብሔር በያዕቆብ ላይ ነው ቃል የገባ። ያዕቆብን የእስራኤል ብሎ ስም ሰየመ። የቃል ኪዳን ሕዝብ ማለት ነው። እስራኤል የያዕቆብ ትውልድ ነው። ለእነዚህ ሰዎች ቃል የገባቸው ሰዎች፣ ቃል ያለበት ሰዎች ነው። እስራኤልን የባረከ ሰው ነው። ከዚህ በኋላ ያዕቆብ አትባልም ብለው ያዕቆብን ስም የቀየረበት፣ ስራው የቀየረበት ያዕቆብ አታላይ ነበረ። የመጀመሪያ ብኩርና ከወንድሙ በምስር ወጥ የገዛ ሰው ነው። ሁለተኛ ከአባቱ ባርኮትን የወሰዳ ሰው ነው። አታላይ ነበረ። ስለ አታለላ እሱንም ደግሞ አማቹ አታልለዋል። ባርኮትን ተቀብሎ ከወጣበት ቦታ ላይ ተመልሶ ወጥቶ የሄደበት አገር ላይ አማቹ ምንድነው ያደረገ? አታልለዋል። ለምን? ስለ አታለላ። ካታለላችሁ እናንተም ትታለላላችሁ። ትላንትና ካታለላችሁ እናንተም ትታለላላችሁ። ግን ዋና የእግዚአብሔር ቃል እኔ ውስጥ ላይ የሚሞላ ነገር ኃጢአታችሁ እንቅፋት እንዳይሆንላችሁ ከኃጢአታችሁ ተመለሱ። ኃጢአታችሁ እንቅፋት ይሆንላችኋል። ይኸውልህ ለእስራኤል ልጆችም ይሄ ኃጢአት እንቅፋት ነው የሆነው። እነዚህ ይሄ ሰውዬ ሊያደረገበት ውጤት ተመልሶ አግኝተዋል። የመጀመሪያ ለእስራኤል ብሎ ነው 7 ዓመት የጠበቀው። ርኤል የፈለገው ርኤል ነው፣ ግን ሊያ ተሰጠች። በቃ ተታለለው። እሱም ያታለለው ተመልሰው እሱም አታለለው። ስለዚህ ወገኖች፣ ወንድሞች ባላችሁበት በየትኛውም አገር ያላችሁ ይሄን መልእክት የሚሰሙ ውድ የእግዚአብሔር ቤተሰቦች፣ ወደ ጌታ የምትመጡ ሰዎች፣ የጌታ የሆናችሁም ያልሆናችሁም ሰዎች፣ አሁን በሶሻል ሚዲያ ይሄን የሚሰሙ ሰዎች ኃጢአት ምን እንደሚሆን ልንገራችሁ። እንቅፋት ነው የሚሆነው። እንቅፋት ይሆንላችኋል። ኃጢአት እንቅፋት ነው። የእስራኤል ሰዎች፣ ቃል ኪዳን ሰዎች ወደ ካናን
ትገባላችሁ ብሎ እግዚአብሔር የተናገሩ ሰዎች ወደ ካናን እየሄዱ ያለ መንገድ ላይ የቀሩ እነማን ናቸው ቢባል የእስራኤል ልጆች ናቸው። የቃል ኪዳን ልጆች ናቸው። ለምን መንገድ ላይ ቀሩ? መንገድ ላይ እንዲቀሩ ያደረገበት ነገር ምንድን ነው? ካሌብና ኢያሱ በአዲስ ትውልድ ላይ አብሮ የገቡ እነዛ ምን ሆኑ? መሬት ዋጣቸው። ከምኑ የተነሳ ነው? ከኃጢአታቸው የተነሳ ሌላ አምልኮ ማምለክ ስለጀመሩ፣ ከእግዚአብሔር ውጪ ሌላ አምልኮ ማምለክ ስለጀመሩ የእስራኤል ልጆች መሬት ዋጣቸው ይላል። በመሬት ነው የተዋጡት። እንቅፋት ነው ይሄ። እንቅፋት የሚሆነው ለምን እንቅፋት ይሆናል ቢባል እኔ አሁን በዚህ ቦታ ላይ ጥቂት ነገር ልናገር ይችላለሁ። ብዙ ነገር አለ መናገር ያለበት። ጥቂት ነገር ለመናገር የሚፈልገው አንደኛ ይሄ እንቅፋት የሚሆን ያለበት ነገር አንደኛ ምንድን ነው ቢባል ይኸውልህ፣ አንደኛ መሆን ያለበት አንድ ለኑሮ እንቅፋት ነው። ለምትኖረው ኑሮ እንቅፋት ነው። የምትኖረው ኑሮ ራሱ እንቅፋት ነው የሚሆነው። ምኑ? ኃጢአቱ። ምናልባት ያለ ታማኝነት ከሰረህ፣ ታማኝ ካልሆንክ አንተንም ትላንትና ሰርቀሃል፣ ታማኝ አይደለም፣ ኑሮ እየተበላሸ ይሄዳል። ስራ እየተበላሸ ይሄዳል። ስራ ራሱ ይበላሻል። ኃጢአት ሲሰራ ማለት ነው። ከቦታ ለመሻሽ ትፈልጋለህ። ምናልባት እግዚአብሔር ያልጠበቀው ቅድስና በሌለበት መንደር ከዋልክ ትያዛለህ። ከዛ መንደር ትሸሻል። ንብረቱ ይወረሳል። የኑሮ ችግር ቀውስ ይሆናልሃል። ስለዚህ ኃጢአትህ እንቅፋት እንደሚሆን ማወቅ አለበት። ኃጢአት እንቅፋት ነው። አንደኛ ለኑሮ እንቅፋት እንደሆነ ማወቅ አለበት። ለምትሰራው ስራ እንቅፋት ነው። ለምትማረው ለትምህርት እንቅፋት ነው። ለምትኖረው ለትዳር እንቅፋት ነው። ኃጢአት ማለት ነው፣ እንቅፋት ነው። ሁለተኛ ለጸጋ እንቅፋት ነው። ጸጋ አያድግም። ለጸጋና ለጸሎት እንቅፋት ነው። መጸለይ አይችልም። ጸጋ ማደግ አይችልም። ምኑ? ኃጢአቱ ነው። ለጸሎት ለጸጋ እንቅፋት ነው። ኃጢአት ማለት ነው። ያለ ቅድስና መኖር እንቅፋት ነው የሚሆነው። እንቅፋት ነው። ሶስተኛ ለአንድነት እንቅፋት ነው። ለአንድነት እንቅፋት ነው። ለቤተ ክርስቲያን እንቅፋት ነው። ለአገር እንቅፋት ነው። ለልማት እንቅፋት ነው። ለልማት ለአገር እንቅፋት ነው። ኃጢአት፣ ደም ማፍሰስ፣ መስረቅ፣ ቅድስና ለመኖር አንዱን ከዘር ከአንዱ ዘር ማጋጫት፣ ማበላላት፣ ይሄ እንቅፋት ነው። ለምንኖረው ለአንድነት እንቅፋት እንደሆነ ማወቅ አለበት። ኃጢአት እንቅፋት ነው። ወንድም እህት፣ ኃጢአት ምንድነው? እንቅፋት ነው። አራተኛ ኃጢአት ለእምነት እንቅፋት ነው። እምነት አያድግም። እምነት አይኖርም። ኃጢአት ስትሰራ በውስጥ እምነት አይኖርም። ለእምነት እንቅፋት ይሆንልሃል። ለምትኖረው ለእምነት፣ ለየትኛውም ሃይማኖት ላለው ነገር ኃጢአት እንቅፋት ነው። ስለዚህ ወገኔ ከኃጢአት ውጣ። እግዚአብሔር ከማይወደው ነገር ውጣ። እግዚአብሔር በአንተ በሰፈር ያልፋል። እግዚአብሔር በሰፈር ያልፋል። በራስህ እጅ እግዚአብሔር ሰውን ማንኛውም ሰው አይፈትንም። ሰውን እግዚአብሔር በክፉ አይፈትንም። እኛ በምናደርገው በኃጢአት በገባነው ነገር ልንፈተን እንችላለን። ናውጣ። ኃጢአት እንቅፋት ነው። ለእድገት እንቅፋት ነው። ለስራ እንቅፋት ነው። ለጸሎት እንቅፋት ነው። ለጸጋ እንቅፋት ነው። ለእምነት እንቅፋት ነው። ለመንግሥተ ሰማያትም እንቅፋት ነው። እንቅፋት ስለሚሆን ኃጢአትን አታድርግ። የእስራኤል ልጆችም መንገድ ላይ ነው የቀረው። እግዚአብሔር የተናገረውን ምድር አልወረሱም።
እግዚአብሔር በአንተ ተናግሮ ሊሆን ይችላል፣ ላንቺ ተናግሮ ሊሆን ይችላል። የተናገረውን ቃል የምንርሰው ከኃጢአታችን ስንርቅ ብቻ ነው። እንቅፋትን ስናውቅ ብቻ ነው። የእምነት እንቅፋት ነው፣ የጸሎት እንቅፋት ነው፣ የህብረት እንቅፋት ነው፣ ለአገር እንቅፋት ነው፣ ለኑሮ እንቅፋት ነው፣ ለነገሮች ሁሉ እንቅፋት ነው ኃጢአት። አሁን በምናደርገው ነገሮች ምናልባት በሳውዝ አፍሪካ ያላችሁ ወንድሞች ምን እንደምታደርጉ እናንተ ታውቃላችሁ። በወንድም ምን እንደምታስብ አንተ ታውቃለህ። ስለዚህ ኃጢአት እንቅፋት እንዳይሆን መንገድ ላይ እንዳስቀራክ፣ መንገድ ላይ ያለ ያስቀራ ይችላል። ኃጢአትክ ውጣ፣ ካለችሁበት መውጣት አለበት። ቆም ብላችሁ አስቡ። እግዚአብሔር አክብሯችኋል። የተከበራችሁ ሰዎች ናቸው። እግዚአብሔር በሌላ መንገድ አከበራችሁ። ከተከበራችሁ ኃጢአት ከሚሆን ነገር መሸሽ አለባችሁ። ወንድሞች እህቶች፣ በአገር ላይ ያላችሁ፣ በኢትዮጵያ ያላችሁ፣ በአሜሪካን ያላችሁ፣ በካናዳ ያላችሁ፣ በየትኛው ምድር ያላችሁ፣ በሳውዲ አረቢያ ያላችሁ፣ በዱባይም ያላችሁ እህቶች፣ ወንድሞች ኃጢአት የሚሆን ነገር እንቅፋት ይሆናል። ለትዳርም እንቅፋት ይሆናል። ለምትኖረው ኑሮ እንቅፋት ይሆናል። ለአንድነት እንቅፋት ይሆናል። ቤት ህይወት ይፈርሳል። ኃጢአት ስትሰራ ይፈርሳል። የያዝከው ነገር ይበተናል። አለ ያልከው ነገር ይጠፋል። ጥለት ይሸሻል። ስለዚህ እንቅፋት እንደሆነብህ ወንድሞቼ፣ ወገኖቼ ከኃጢአት እንመለስ፣ ወደ ጌታ እንመለስ፣ ወደ ኢየሱስ እንመለስ። ስንመለስ እግዚአብሔር ይመለሳል። ስንተው እግዚአብሔር ይተዋል። ስንጣለው እግዚአብሔር ይጥላል። ያየው ነገሮች ምሕረት ያደርጋል። እንተው ኃጢአትን፣ እንተው ኃጢአትን። እግዚአብሔር ይተወልናል። እግዚአብሔር ይቅር ይለናል። ይቅር የምንለው ጌታ፣ ይቅርታ ያለው ጌታ አምላክ ነው። ምናልባት አሁን በኢሳይያስ መጽሐፍ ላይ አንድን ክፍል ልጨምር። ኢሳይያስ ምዕራፍ 55 ከቁጥር 7 ያለውን ክፍል አነባለሁ። ምን ይላል? ክፉ ሰው መንገዱን በደለኛውን ሐሳቡን ይተው። ክፉ ሰው መንገዱን በደለኛውን ሐሳቡን ይተው። ሐሳብን ተው፣ በደልንም ተው፣ ከክፉ መንገድም ተመለስ። መተው አለብህ። ሐሳብን መተው አለብህ። ወደ እግዚአብሔር ይመለስ። እግዚአብሔር ይመለሳል። ክፉ ሰው መንገዱን በደለኛው ሐሳቡን፣ ክፉ ሰው መንገዱን ይተው፣ ወደ መንገዱ ይግባ። እውነትም መንገድም ሕይወትም ኢየሱስ ነው። ወደ ኢየሱስ ና። በደለኛውን ሐሳቡን ይተው። በደል የምታደርግ ሐሳብን ተው። ሔዋን በሐሳቡ ነው የታለለችው። ወደ ሔዋን የመጣ ሐሳብ ነው። ሐሳብ መጣለት። ከዛ በኋላ ዲያብሎስ አገፋፋ፣ በለች፣ ሞት መጣ። ሞት እየመጣ ያለው ሐሳባችን፣ በደላችን እንድንተው እግዚአብሔር ይፈልጋል። ይፈልጋል። ወንድም እንቅፋት ከሆነ ነገር መተው አለበት፣ መሸሽ አለበት። ወደ እግዚአብሔር እንመለስ። ወደ እግዚአብሔር ይመለስ፣ እርሱም ይምራል። ወደ እግዚአብሔር እንመለስ፣ እርሱ ምን ያደርጋል? ይምራል፣ ይቅር ይለናል። ያደረግነው ነገሮች ይቅር ይለናል። እንመለስ፣ ይምራል። ይቅርታም ብዙ ነውና ወደ እግዚአብሔር ወደ አምላካችን ይመለሱ። መመለስ አለብን። እንመለስ፣ መንገዳችሁን እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁም መንገዴ ከመንገዴ ሐሳቤም ከሐሳባችሁ ከፍ ያለ ነው። የእግዚአብሔር ሐሳብ ከኛ ሐሳብ ይለያል። እንተው። ይቅርታ ያለው አምላክ ነው። ምሕረት ያለው አምላክ ነው። ይቅርታ ያደርጋል። ወገኔ እንተው። አሁን የምንሄድበት መንገድ እንተው። ምሕረት እንዲመጣ እንቅፋት እንዳይሆንላችሁ ይቅር እንድትሉ እግዚአብሔር ይርዳችሁ። የሰላም አምላክ ከእናንተ ጋር ይሁን። ምድሩን የበረከት ይሁን፣ የሰላም ይሁን። አሁን የተነሳ አየሩ፣ የትኛውም አየር ጸጥ ይበል።
ይህ የተበላሸው ንፋስ ጸጥ የሚያደርግ የእግዚአብሔር ንፋስ በምድርቱ ላይ ይሆን። በኢየሱስ ስም ጸጥ የሚያደርግ ንፋስ ከላይ ይምጣ። ያኔ ንፋስ ምሕረት የሚያደርግ ንፋስ፣ በቃ ይቅር ብያለሁ የሚል ንፋስ፣ የጠላትን ሐሳብ የሚገለብጥ ንፋስ፣ ይቅርታን የሚያደርግ ንፋስ፣ ምሕረት የሚያደርግ ንፋስ በምድርቱ ላይ በዘጠኙ ክልል ላይ በሳውዝ አፍሪካ ላይ አሁን በቃ የሚል የእግዚአብሔር ምሕረት በእኛ ላይ ይምጣ። በኢየሱስ ስም ጸልዩ። ምሕረት የበዛለት እንዲሆን፣ ይቅርታ የበዛለት እንዲሆን በኢየሱስ ስም ጸልያለሁ። አሁን ነገሩ የተገለበጠ ይሁን። ምሕረትና ቸርነት አይለየን። እግዚአብሔር ሆይ ስንመለስ የሚመለስ አምላክ አለ። ሃሌሉያ! ስንመለስ የሚመለስ አምላክ አለ። እሱ አምላካችን ነው፣ ይመለሳል። አባትም እናትም ያልማራቸውን ምሕረት የሚያደርግ አንድ ልጁን ሰጥቷል። እሱ አስታርቆናል። በመስቀሉ ላይ የኛን ዕዳን ከፍሏል። መርገምን ወስቶናል። በኢየሱስም ይህ ምሕረት ይሁንልህ። በኢየሱስም በሳውዝ አፍሪካ ይህ ምሕረት ይምጣልን። ለወንድ ልጆችና ለሴት ልጆች፣ ለአዋቂ ለዚህ አገር ትውልድም የእግዚአብሔር ምሕረት ይምጣ። አሁን ምሕረቱ በኢየሱስም በላዩ ላይ ይምጣ። ስለ ምሕረቱ እናመሰግናለን። ዓለም ሁሉ በአንተ የተጠበቀችውን የሰላም አምላክ ዓለምን ሰላም ያድርገን። ሁሉ ለአንተ ክብር ይሆን። በኢየሱስ ስም አሜን። ሃሌሉያ አሜን።